ይጣፍጣል አይደለም? ስለዚህ ይህንን ጣፋጭ ምግብ የምታይ አሁንም እይታዋ የሰፋ ይሁን። እሷ ከስዊድን ሀገር ልካ ነው። እነሱ ደግሞ መልዕክቱን ተቀብለው ለእናንተ አድርሰዋል። ስለዚህ ማየትም ባለችበት መርቁ፣ እነሱንም መርቋቸው። አልማዝ እንግዲህ እሱ ይመርቁልኛል። እሺ እግዚአብሔር ይስጥልን። አሜን። ቅዱስ ሚካኤል እሷንም እናንተንም ይባርካችሁ። አሜን። ለሀገራቸው ያብቃቸው። አሜን። ተባረኩ። አሜን። ዘራችሁ ለምለም ይሁን። አሜን። ሀገራችን ከምንም በላይ ሰላም ይምጣ። አሜን። እንደዚህ ተንበርክከው ሽማግሌዎቹም ልጆቹም ያበሉን ያጠጡን እግዚአብሔር ይጠብቃችሁ። አሜን። መሰረታዊ አሁንም አጋዥ አንጣ። አሜን። ሁሉ ይግባ። አሜን። ሁሉ ይምጣ። አሜን። ይደግፈን። አሜን። አምንበታለሁ። ቅዱስ ሚካኤል ይስጣችሁ። አሜን። ዘር ማንዘራችሁ ይባረክ። አሜን። ለስባችሁ መታችሁ እኛን ተጨንቃችሁ ተጠባችሁ ያመጣችሁ በረካ ይሁን። አሜን። እጃችሁ ጀማ ይሁን። አሜን። አትጡ። አሜን። ማጣት ቅሌታም ነው። አሜን። ለምልሙ ለምልሙ። እንደምታበሉን እንደምታጠጡን እናንተን ቢጠብቅ ይሁን። ያላገባ ያግባ፣ ያልወለደ ይውለድ። ሀገራችን አማን ይሁን። ሀገራችን አማን ይሁን እና ተዛ እንግዲህ ይህንን የሰጣችሁትን ሁሉ የሞተ ይማር። እናንተንም ደግሞ ጠብቆ ያላገባው አግብቶ ያልወለደው ወልዶ ሀብታችሁ ረዝሞ እኛኑ እንደ ጦራችሁን ጧሪ አትጡ። ሀገራችንን ሰላም ያርግልን። ለሁሉም ሰላም ነው። ሰላም ይሁን። ወላገደገው አማን ይሁን። አማን ይሁን። አማን ይሁን። ባጎደልኩት አላህ ይምላበት። አመሰግናለሁ። እርሶ መርቁልኝ ማማበረች እግዚአብሔር እንግዲህ መቼም እግዚአብሔር እሱ ይጠብቅች። ወዲያ ወዲህ ብለው ሽርሽር ብለው ድርጅቱም እንዴት ወዲህ ብለው እንትን እንዳሉን እግዚአብሔር እነሱንም ይጠብቅልን። እናንተንም አስባችሁ እንዲህ እንዳበላችሁን እንዳጠገባችሁን ጥግብ ያለውን ኑሮ ይስጣችሁ። የማታ እንጀራ ይስጥልን። ዘራችሁ ይባረክ። ከዘር ይውጣላችሁ። ክፉ አይንካብን። አገር ሰላም ያድርግልን። ሰላም ቢሆን ነው እንደምንንደላቀቀው። እግዚአብሔር እሱ ይመልስልን። የማታ እንጀራ ይስጥልን። ቅዱስ ሚካኤል ልጄ ወዳጄ ብለው ይጠብቃችሁ። ዘራችሁ ይባርክ። ልጆቻችሁም እንደናንተ ደግ ቤተሰብ ይስጣችሁ። እናንተም ተባሉ ጤና ዕድሜ ይስጣችሁ። ሀገራችን ሰላም ይሁን። ስኖር ነው ሁሉ ነገር የምናገኘው። ይሄ ድርጅትም እግዚአብሔር ይባርኩን። በካይነት እናንተም መጣችሁ የእኛ ቅዱስ ሚካኤል መጣችሁ ከእኛ ጋር ሆነ ሰማይም አይቀርባችሁ። ያሰበችውንን ቅዱስ ሚካኤል ያስብልን። ያለችበት ይጠብቅልን። ያሰበችውን ያሟላልን። እናንተንም እንዲያው ጉንብስ ቀና ብላችሁ እንትን እንዳላችሁ ስትጠሩት ይደርስላችሁ። አደራውን ሀገራችንን ኢትዮጵያን ሰላም ያድርግልን። ምሕረቱን ይላክልን። ፍቅሩን እርቁን ይላክልን። እንዲያው ምሕረቱን አይንሳነ መድኃኒዓለም እንዲያው በሰላም የዋለ በሰላም ያስመሸን። ወዲህ የሩጫ ፕሮግራም ካዘጋጀን ወዲህ በሶሻል ሚዲያ በዜና አውታሮች እየተሰራጨ እነሱም አሁን ቲክቶክ አይተው ነው የመጡት። ብዙ ሰው እየመጣ ነው።
ያው እናንተ ምስክር ናችሁ አይደል? ሁሌ ይኸው አላቋረጠም፣ ገና ይጨምራል። ይሄ ብቻ አይደለም፣ መብላት ከመጠጣት ያለፈ እኛም ቦታ አግኝተን የራሳችንን ማዕከል ገንብተን የራሳችንን ገቢ ፈጥረን በጥሩ ሁኔታ እንተዳደራለን ብለን እናምናለን። ይሄ መንገድ ላይ ስለዚህ እግዚአብሔር ያሳካዋል ብለን እናምናለን። ምርቃታችሁ አይቋረጥ ነው። እህታችን ማያ ባለችበት እግዚአብሔር ይጠብቃት። ከኛ ሩቅ ነች፣ እግዚአብሔር ግን ቅርቧ ነው። ሰማይና ምድርን የሞላ እግዚአብሔር ባለችበት ይጠብቃት። እግዚአብሔር ይባርካት፣ ጤና ይስጣት። እነሱም ደግሞ መልእክቱን ተቀብለው ያደረሱትን እነኚህን እህቶቻችንን እግዚአብሔር ይባርካቸው፣ ጤና ይስጣቸው። እንረዳዳ ደጓን በጎ አድራጎት ማህበር ስዊድን ሀገር ያለችው እህታችን ማህሌት ይህንን አዘጋጅታ በዚህ በቅዱስ ሚካኤል ቀን አረጋውያንን አብሉልኝ ብላ ልካ ነው ይህንን ዛሬ የተመገባችሁት ይህን ጣፋጭ ምግብ የበላችሁ። ስለዚህ እግዚአብሔር ለእሷም እንግዲህ ጣፋጭ ኑሮ ይስጣት። እንረዳዳ አረጋውያን በጎ አድራጎት ማህበር ማየትን በጣም እጅግ አድርጎ ያመሰግናል። ባህር ማዶ ሆኖ እንደዚህ ይህንን ማሰብ ትልቅ ነገር ነው። ስለዚህ እውነትም ትክክል እይታ ያላት አርቃ የምታስተውል ናትና እግዚአብሔር ይባርካት። ሁልጊዜ የምትሰጠውን አትጣ። እግዚአብሔር እድሜ ጤና ይስጣት፣ ባለጸጋ ያደርጋት። ሁልጊዜ በላይ እንጂ በታች አትሆን፣ ራስ እንጂ ጅራት አትሆን። ሁልጊዜ ለሰው የምትሰጥ እንጂ ከማንም የምትቀበል አይሆን። የማያልቅ በረከት እግዚአብሔር ይስጣት። ለተዳዳ እሷን በደንብ ያመሰግናል። እነዚህንም እህቶቻችንን ደግሞ እናመሰግናቸዋለን። እግዚአብሔር ይባርካቸው። ታማኝ ሆነው መልእክቱን ይዞ መጥተው ስላደረሱ ከእኛም ጋራ እዚህ ያው ስላስተናገዱ እግዚአብሔር ይባርካቸው፣ እድሜና ጤና ይስጣቸው። ከዚህ በኋላ ቤተኛ ናቸው፣ አዲስ አይደሉም። የአረጋውያን ጉዳይ የአንድ ተቋም የአንድ ድርጅት ብቻ ሳይሆን የእያንዳንዱ ኢትዮጵያዊ ዜጋ ጉዳይ ነው። ማህበራዊ ኃላፊነትን መወጣት የእያንዳንዱ ዜጋ ጉዳይ ስለሆነ እነሱም ዛሬ ኃላፊነቱን ተረክበው ለአረጋውያን በሚያስፈልገው ነገር ሁሉ ድጋፍ ያደርጋሉ። አባል ሆነውም ድርጅቱን ይደግፋሉ ብለን እናምናለን። በቂ ገለጻ ቅድም ተደርጎላቸዋል በቢሮ። ስለዚህ ዛሬ እንደዚህ ጸጉራቸው ጥቁር ነው። ነገ እግዚአብሔር እድሜ ሲሰጥ ደግሞ ወደ ንጣት ይለወጣል። እንደኔ ስለዚህ ዛሬ የሚያደርጉት ነገር ለነጋቸው ብድራት እያኖሩ ነው ማለት ነው። ይህም በማድረጋቸው ማን ነው ዋጋ የሚከፍለው? ከእናንተ አይደለ፣ እግዚአብሔር ዋጋ ይከፍላል። ስለዚህ እዚህ ረጅም ዕድሜና ጤና ይስጣችሁ፣ ያላችሁ ሁሉ ይባርክላችሁ። ከዚህ በኋላ በሰላም ግቡ። እዚህ ለፊት ያለን አብረን